ሰላም ጤና ይስጥልን አድማጭ ተመልካቾቼ እንደምን አላችሁ? ይህ በእውነት የሚገኘው የሸሄዴ ድምጽ ነው። በዛሬው ዕለት የተለያዩ ፖለቲካ ሀሳቢዎችን እንማማራለን ባልነው መሰረት በዚህ ፕላትፎርም የጥንት የፖለቲካ አስተሳሰቦችን እና መርሆችን ወደ እናንተ እናሻግራለን። ከጥንት የፖለቲካ አስተሳሰብ ከሚገኝባቸው ሀገሮች መካከል ቻይና በቅድሚያ ትጠቀሳለች። ቻይና በተለይ በ600 ቢሲ ከ550 ቢሲ ጀምሮ ለተከታታይ 300 ዓመታት እጅግ በጣም የተረጋጋችና የሰላም ሀገር ነበረች። በዚህን ጊዜ የነበረው የፖለቲካ ፈላስፋ እንዲሁም የሃይማኖት ጭምር ኮንፊሽየስ ይታወቃል። ኮንፊሽየስ ምን ይላል? መሪ ወይም መሪዎች ጁንዚ መሆን አለባቸው ይላል። ጁንዚ ማለት ሱፔሪየር ታላቅ የሚከበሩ ሰዎች መሆን አለባቸው። የሚከበርና ታላቅ ሰው ደግሞ ቨርቹ በጎ ምግባር ያለው ታማኝ ፌዝፉል የሆነ እና ሲንሲየር ቅንነት የተሞላበት መሆን አለበት ብሎ ያምናል። በዚህም መሪዎች ለህዝባቸው አርያ መሆን ይገባቸዋል ይላል። if a desire of a leader is for good, the people will be good. ማለት መሪዎች አስተዳዳሪዎች ፍላጎታቸውና መሻታቸው መልካም በጎ ከሆነ የህዝቡ ስራና ውጤትም መልካም በጎ ይሆናል የሚል እሳቤዎችን ነው የሚያስቀምጠው። የነዚህን በትራያንጉላር አናሊሲስ ያሉትን በፎቶ ወደ እናንተ አደርሳለሁ፣ ትመለከቷቸዋላችሁ። የዚህ የፖለቲካ ሀሳቤ ስንመለከተው ከማኪያቬሊያን ፖለቲካል ቶት ጋር በጣም የተቃረነ ወይም ደግሞ አንቲቴሲስ ልንለው እንችላለን። ማኪያቬሊ ምን ይላል? አንድ መሪ ቃሉን የመጠበቅ ግዴታ የለበትም። a prudent leader should not or must not honor his words ይላል። ምክንያቱም the end justifies the means የሚል እሳቤ ያለው ምን ማለት ነው? የሚፈለገው ውጤት እስከተገኘ ድረስ መንገዱ ምንም ሊሆን ይችላል አይነት ብለን ልንተረጉመው እንችላለን። ይህም ማለት ኢንትሪግ፣ ዲሲት፣ ትሪከሪ፣ ሴክሬሲ መጠቀም ይችላል ይላል። ማጭበርበር፣ መዋሸት፣ ሴራ እንደዚሁም የተለያዩ ዘዴዎችን ስትራቴጂዎችን በመጠቀም የሚፈልገውን ውጤት መሪ ሊጠቀም ይችላል ይላል። ግን እዛ ላይ ያው ለበጎ መጨረሻው ለበጎ መሆን አለበት የሚል እንትንም አለው። ዞሮ ዞሮ አብዛኛው የዘመናዊ ፖለቲካ በተለይ ያው ጀጅመንት ውስጥ ባንገባም የሚጠቀሙበት ነው። ብዙዎቹ ደርቲ ሳይድ ኦፍ ፖለቲክስ የምንለው እዚህ ጋር ነው። እኛ ደግሞ ፖለቲካን በህግ አግባብ በእውነት በመርህ መስራት እና ማድረግ ይቻላል ብለን እናምናለን። ስለዚህ ይህንን ለመጀመሪያ ያክል ካልን በቀጣይ በሚዲቫል ፔሪየድ ላይ በሰፊው የምንመለስበት ይሆናል። በሰላምና በተረጋጋ ዘመን የኮንፊሽየስን በዚህ መንገድ ካየን በግጭትና በጦርነት ዘመን ደግሞ አድቫይስ ያደረገው የጥንት የፖለቲካ አስተሳሰብ የሰንዙን በቀጣይ ይዤላችሁ ቀርባለሁ። ስላዳመጣችሁ በጣም አመሰግናለሁ። ኤንድ በመጨረሻም እውነት ያሸንፋል እንላለን። ሰላም ሁኑልኝ። ለእውነት የቆማችሁ ተከተሉን። የምትዋሹ፣ የምታጭበረብሩ፣ የምትሰርቁ ላይክ እንዳታደርጉን እናስጠነቅቃለን። አመሰግናለሁ። ቴንክ ዩ